ሃሌሉያ ተቀደስ ቤተክርስቲያን ቤተክርስቲያን የሚለው ቃል 3 ትርጉሞችን ይይዛል። አንደኛ የክርስቲያኖች መሰባሰቢያ፣ ይህም ማለት ክርስቲያኖች የሚጸልዩበት፣ ስጋና ደሙን የሚቀበሉበት፣ የሚሰግዱበት፣ ከእግዚአብሔር ጋር የሚገናኙበት የጸሎት ቤት ማለት ነው። ይህች ቤተክርስቲያን ለመጀመሪያ ጊዜ የተሰራችው ሰኔ 20 ቀን በ52 ዓመተ ምህረት በጌታችን ነው። ሁለተኛ የክርስቲያኖች ጉባኤ ወይም ህብረት የሚጠራበት ስም ነው። የመጀመሪያው የክርስቲያኖች ህብረትም መንፈስ ቅዱስ በመካከላቸው በእሳት አምሳል በወረደ ጊዜ የተመሰረተው የ120 ቤተሰብ ጉባኤ ነው። ሶስተኛ በጥምቀት የእግዚአብሔርን ልጅነት ያገኙ ክርስቲያኖችም ቤተክርስቲያን ይባላሉ። የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ቤተክርስቲያን በቅዱሳት መጻሕፍት ብዙ ተነግሮላታል። ቅዱስ ጳውሎስ ክርስቶስን የቤተክርስቲያን ራስ፣ ቤተክርስቲያንን ደግሞ አካሉ አድርጎ ክርስቲያኖችን ደግሞ በአካሉ ውስጥ እንዳሉ ብልቶች አድርጎ ይገልጻቸዋል። ቅዱስ ዮሐንስም ሙሽራይቱ የሚላት ቅድስት ቤተክርስቲያንን ነው። አበውም ስለ ቤተክርስቲያን ብዙ ብለዋል። የኢየሩሳሌሙ ቅዱስ ቄርሎስ ቤተክርስቲያንን እንዲህ ገልጿታል። ቤተክርስቲያን ሰማይና ምድር የሚገናኙባት ቦታ ናት። በቤተክርስቲያን ውስጥ ሰላምና ደስታ የሚሰማችሁ ከሰማያዊ መንግስት ቅምሻ ስለምታገኙ ነው። ቅዱስ ዮሐንስ አፈወርቅም ወደ ቤተክርስቲያን ግባ ኃጢአትህንም ታጠብ፣ ቤተክርስቲያን ሐኪም ቤት ናት እንጂ በነፍሳት ላይ የምትፈርድ ፍርድ ቤት አይደለችም፣ ስለ ኃጢአትም ስርየትን ትሰጣለች እንጂ ፍርድ አትሰጥም በማለት ይናገራል። ባህረ ጥበባት ቅዱስ ያሬድም እንዲህ ሲል ስለ ቤተክርስቲያን ተቀኝቷል። ኃጢአት የሚደመሰስባት እንድትሆን ጽዮን ቤተክርስቲያንን በደሙ ተቤዣት፣ ከጎኑ በፈሰሰው ውሃም አጠመቃት፣ በዕፀ መስቀሉም ቀደሳት። ሊቁ አርጌንስም እንዲህ ጽፏል። ከነዚህ ህዝብ መካከል አንዱ መዳን ከፈለገ ድህነቱን እንዲያገኝ ወደዚህ ቤት ይምጣ። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ።